ዛሬ ምርጥ ምግቦችን ይዤ መጥቻለሁ። ይሄን የመሰለ ኩባ አያችሁት እንዴት እንደሚያምር ሳምቡሳው፣ ሰላጣው፣ ጅሪሹ፣ ጉርሳን ወይንም ቆርሳን። ይሄ ጅሪሽ የሰውዲ ባህላዊ ምግባቸው ነው። በጣም የሚወዱት ምግብ ነው። ጅሪሽ ይባላል። ይሄ ደግሞ ቆርሳን ይባላል። እንዲሁም የሰውዲ ባህላዊ ምግባቸው ትልቅ እንግዳ ሲኖርባቸው የክብር ሰው ሲመጣባቸው ይሄ ነው የሚሰራው። አሁን አሰላሙ አለይኩም ረህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ ጀምሩት። እዚህ ጋር 2 ኪሎ ብርሆል አዘጋጅቼ ያለሁኝ ኩባ ለመስራት ነው። መግቢያ ላይ እንዳያችሁት ድንች አጥቤ ቆራርጬ እሳት ላይ ጥጃለሁ። ይሄ ደግሞ 2 ኪሎ ብርጉል ነው። እሱን እናጥባለን። ከዛን ለትንሽ ጊዜ እንዘፈዝፈዋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አስተያየታችሁን ኮሜንት ላይ ጻፉልኝ። እኔም እንድበረታታ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ይሄንን በደንብ አድርጌ ቅንጬ ነው፣ ደቅቅ ያለ ቅንጬ ነው። በእኛ ቅንጬ ነው የምንለው፣ በአረብኛ ብርጉል ይባላል። እሱን በደንብ አድርጌ ዱቄቱ እስኪወጣ ድረስ አጥበዋለሁኝ። ንጹህ ውሃ እስኪሆን ድረስ ማለት ነው። አያችሁኝ? 2 ኪሎ ነው። በኋላ በጣም ብዙ ነው የሚሆነው እና ኩባ የልብናኒ የሶሪያ ዋና ምግባቸው ነው። እኔ እዛ ባልሰራም ዋና ምግባቸው የነሱ ነው። እና እሱን ልሰራ ነው ዛሬ። አብረን እንሰራለን። ብዙ ልጆች የኩባ አሰራርን ትፈልጋላችሁ፣ ግን ትንሽ ጊዜ ይፈጃል እንጂ በጣም ቀላል ስራ ነው። ይሁት አጥቤ በላይ ውሃውን አንጠፍጥፌዋለሁ። ሙልጭ አድርጌ አላንጠፈጠፍኩትም፣ ትንሽ ትቼለታለሁኝ። አሁን እዚህ ጋር 2 ኪሎ ስጋ፣ የተፈጨ ስጋ አምጥቻለሁ። መጥበሻዬን ጥጃለሁኝ። እሱን በደንብ አድርጌ እዚህ ጋር ጥብስ አድርገዋለሁኝ። እና ስጋው ትንሽ በረዶ ይዟል፣ አለቀቀም ጨርሶ። በደንብ አድርጌ ፍትት ያደርገዋለሁኝ ማለት ነው። ምንም ነገር ሳልጨምርበት ውሃውን ተፍቶ ምጥጥ ማድረግ አለበት። ወለ ዘይት ወለ ሽንኩርት አልጨምርም። ይሄው በዚህ መልኩ ብትን ብሎልኛል፣ በደንብ ጥብስ ብሎልኛል። አሁን ሽንኩርቴን በርከት አድርጌ የፈጨሁትን ሽንኩርት ወይንም የከተፍኩትን ሽንኩርት በመክተፊያ ነው የከተፍኩት። በነገራችን ላይ በርከት አድርጌ ያለሁኝ። ኩባ ሽንኩርት ትንሽ ይወዳል። በሳውዲ ኩባ ነው የሚባለው፣ በሶሪያ ልብናን ክቤ ነው የሚሉት። ይሄው ሽንኩርቱም ውሃውን ተፍቶ ምጥጥ አድርጎልኛል ከስጋው ጋር። ጣዕሙን የሽንኩርቱ ጣዕም ወደ ስጋው ገብቷል። እዚህ ጋር ድንቹ በስሏል። ቅድም መግቢያ ላይ ልብ ብላችሁኝ ከሆነ ቆራርጬ አጥቤ በድስት ጥጄው ነበር። ይሄው ከጎን እሱ በሰለልኝ። እዚህ ጋር ትንሽ ዘይት ጨመርኩት። ትንሽ ብቻ ነው የጨመርኩት፣ ትንሽ እንዲያብረቀርቅ ስለፈለኩኝ ነው እንጂ ሽንኩርቱን በስሏል፣ ስጋውን በስሏል። አሁን ቅመሞቼን ጨምራለሁኝ። ምጥምጣ ትንሽ የተፈጨ ድንብላል፣ የተፈጨ ከሙን፣ የተፈጨ ቆንዶ በርበሬ እና ባብሪካ አድርጌ ጨው ጨምሬ በደንብ አድርጌ እነሱን ቅመሞችን በደንብ አድርጌ አዋህደዋለሁኝ። ባብሪካ ፓውደር ምንድነው ለምትሉ፣ ፓብሪካ ፓውደር ማለት የፈረንጁ ቀዩ ቃሪያ ደርቆ ተፈጭቶ ነው። ብዙ ልጆች ፋብሪካ ምንድነው ስለምትሉኝ ነው። ይሄ ደግሞ ኤነጀመል ይባላል። ይሄኛው ደግሞ ስኖበር ይባላል። እኔ ደግሞ ከስኖበሩ ይልቅ ኤነጀመል ይሻለኛል ብዬ እሱ ነው የምጨምረው። ስኖበር ደግሞ ውድ ነው፣ አሁን መዳሞቹም አያመጡም። ለዛ ስለሆነ ይሄ ትንሽ ረከስላል። ኪሎ 2ኛ ደረጃው 70 ሪያል ነው። ያኛው ሩብ ኪሎ 100 ብር 100 ምናምን ነው ሩብ ኪሎ። እኔ ብዙ ስለምሰራ ሩብ ኪሎ አይበቃኝ፣ ምናልባት ግማሽ ኪሎ ብጨምር ነው። ለዛ ስለሆነ በዚህኛው ቀይሬዋለሁ ማለት ነው። ይሄ ኤነጀመል ይባላል። እሱን ሸርከት አድርጌ ነው የፈጨሁት። ያው
ድቅቅ አላደረኩትም። ስጋው ቀዝቅዟል። ከስጋው ላይ አንድ ላይ ያደረኩት። በነገራችን ላይ በጣም ስለሚያጣፍጥ ነው በዛ ያደረኩት። አሁን ይሄ እንዲቀዘቅዝልኝ እንደዚህ በትሪ ላይ አድርጌ ተወዋለሁኝ። አሁን ወደ ቅንጬ መፍጨት ጋር እንገባለን። ይሄው ቅድም ያያችሁት ቅንጬ እንደዚህ በዚህ መልኩ ፋፍቶ ሳህኑን ሞልቶልኛል። አሁን በሌላ በትልቅ ሳህን ነው የምገለብጠው። አይመቸኝም ለማገላበጥ። አያችሁት? በትልቁ ራሱ ሞላ። ሳልቀቅለው የተቀቀለ መሰለ። ጨው ጨምራለሁኝ እንደ አስፈላጊነቱ እንደ ቤቱ ፍላጎት። የኛ ቤተሰቦች ጨው ትንሽ በርከት ይላሉ። እና የተፈጨ ቀረፋ፣ የተፈጨ ቆንዶ በርበሬ፣ ከሙን እነኚህን ከጨመርኩ በኋላ በደንብ አድርጌ አዋህደዋለሁኝ። ከዛን የቀቀልኩት ድንች አለ። ይሄው በዚህ መልኩ ቀዝቅዟል። እሱን ጨምራለሁኝ። ድንቹ በስሎ ቀዝቅዟል። ከዛን ሽንኩርት እያመጣው እንደዚህ ማንኛውም ነጭም ሆነ ነጭ ስል በአረብኛ ቶም አይደለም፣ ሽንኩርት ምግብ የምንሰራበት ሽንኩርት፣ እሱን በዚህ መልኩ ቆረጥ ቆረጥ አድርጌ ጨምርበታለሁ። 2 ኪሎ ስለሆነ 3 አነስ ያለ ሽንኩርት ነው። ለምን ተጠንቀቁ፣ እዚህ ጋር ሽንኩርት ውሃማ ስለሆነ ባታበዙት ብዬ እላለሁ። ውሃ አዘል ስለሆነ ሽንኩርቱ። ያው በዚህ መልኩ እንደዚህ አዘጋጅቻለሁ። ብዙ ልጆች የዚህኛውን መፍጫ መቅጠሙን አጠቃቀሙን አናቅም ብላችሁ ብዙ ኮሜንት አይቻለሁኝ። አሁን አብረን እንገጥማለን። እኔ የምፈልጋቸው እነኚህ ሁለት ወንፊቶችን ነው። አንደኛው ተለቅ ያለ ነው፣ አንደኛው ሚዲየም ነው። የመጨረሻው ደግሞ ስሞል ነው። እሱ በጣም ደቅቅ የሚያደርግ ነገር ነው። በሱ መጀመሪያ ይሄንን እንትን አስገባለሁኝ፣ ከዛ ሁለተኛ ይሄንን አስገባለሁኝ። ከዛን ከጎን ያለችዋን ቁልፍ በደንብ አድርጌ አጠብቃታለሁኝ። በደንብ መጥበቅ አለባት። ስፈታ ደግሞ እሷን እያላለሁ ነው የምፈታው። ይሄ ወደ ውስጥ በደንብ አድርጎ ማስገባት ነው። እቺ ምላጭ ናት። ይሄኛው የራሱ ወንፊት ነው። ይሄው እንትኑ ሲወጣ ወይንም ስጋው ሲወጣ በዚህ በትልልቁ ያወጣዋል። ደቀቅ ለማድረግ ስንፈልግ ደግሞ ሁለተኛዋን እቺኛዋን እንከታለን ማለት ነው። አሁን እኔ ለመጀመሪያ ጊዜ በዚህኛው ፈጫለሁ። ሁለተኛ ደቀቅ እንዲልልኝ ስለምፈልግ ያችን ቀይራለሁ። ይሄው አሁን መፍጨት ጀምራለሁኝ። አንድ ሁለት ሶስት። እቺ ማውረጃ ናት። ስጋም ሆነ ማንኛውም ነገር የምትፈጩበትን ነገር እሷ ማውረጃ ናት። ለምን ይሄንን ብዙ ልጆች ስለጠየቁኝ ነው። ሀታ በውስጥ መስመር እየገቡ አጠቃቀሙን አሳየኝ ስላሉኝ ነው። ብዙ የምታውቁት አላችሁ፣ ግን አንዳንድ ከሀገር አዲስ የሚመጡ ልጆች አያውቁም። ይሄው በዚህ መልኩ እየፈጨው ነው። ለመጀመሪያ ጊዜ አያስቸግርም። ሁለተኛው ላይ ትንሽ እንትን ስለሚል ያቺም ወንፊቷም ደቃቃ ስለሆነች ቶሎ አይወርድም፣ ትንሽ ያስቸግረናል። አሁን እዚህ ጋር በደንብ አድርጌ አሻዋለሁኝ። የበቆሎ ዱቄት ወይንም ነሻ ጨምርበታለሁኝ። ለምን የኔ ይሄ ኩባ ብዙ ሰው ኩባ ሲሰራ በስጋ ነው የሚሰራው፣ እኔ በስጋ አይደለም። ለዛ ስለሆነ ትንሽ ነሻ ጨምርበታለሁ። 4 ማንኪያ ነሻ ጨመርኩኝ። አሁን እቺን ወንፊት ቀይራለሁ።
ወንፊቷን ብቻ ነው መቀይረው። ለምን ምላጩን አልቀይርም። መቀየሪያም የለውም፣ አንድ ምላጭ ናት። አሁን እቺ ደቀቅ አድርጋ ታወርዳለች። ብዙ ጊዜ ይሄን ከሰራን በኋላ እቺን ምላጭ መጠንቀቅ አለብን። አንዳንዴ ከዙባላ ከቆሻሻ ጋር እንዳይሄድ ልናጥበው ስንል እኔ ከዚህ አወጣና ወዲያውኑ በሆነ በመዘፍዘፊያ ነገር አደርገውና አጥቤ አነሳዋለሁ ወዲያውኑ። አያችሁ ደቃቃ ስለሆነች ወንፊቷ በዚህ መልኩ ድቅቅ አድርጋ ታወርድልኛለች። ኩባ እስከምንለምደው ድረስ ትንሽ ያስቸግራል። ከለመድነው በኋላ በጣም ቀላል ስራ ነው። እኔ ደግሞ አሁን የምሰራው እሱንም በጣም በሚገርም በኪያር ነው የምሰራው። ይኸው እንደዚህ አድርገን እናያለን። ደቋል ወይስ አልደቀቀም? አሁን እንደዚህ ስናደርገው ስንጥቅጥቅ ካለ አልደቀቀም፣ ጨምረን እንፈጨዋለን። ይኸው ስንፈታም እችን ምስማር እናላላለን። ይኸው በዚህ መልኩ በደንብ አድርጌ አቦካዋለሁኝ። ለምን ቆንጆ መሆን አለበት ሊጡ። ስጋዬም ቀዝቅዞ ተዘጋጅቶልኛል። አሁን ወደ አሰራሩ እንገባለን። እዩት፣ አያችሁ ኪያሩን ውሃ አስነካዋለሁኝ። እንደዚህ አድርጌ ድሮ በጣም እቸገር ነበርኩኝ ኩባ ለመስራት ብዙ ሰዓት ይፈጅብኝ ነበር። አሁን በዚህኛው ወዲያው ነው የምሰራው። ይሄን 2 ኪሎ 1 ሰዓት አልፈጅብኝም። ይሄው በጣም ነው ቀለል ያደረገልኝ ስራዬን። አሁን እንደዚህ በእጄ ሳደርግ ብዙ ሰዓት ነው የሚፈጀው። አያችሁ ደግሞ የሆነ እንትን ይላል። በዚህ ሲሆን በኪያሮ ሲሆን በጣም ነው የሚያግዘው። አሁን ደግሞ በጁዘሩ ወይንም በካሮቱ ትንሽ ተለቅ ያለ መሆን አለበት። ኪያር ከሌለን በካሮት፣ ካሮት ከሌለን በኪያር ለእናንተ ግልጽ እንዲሆንላችሁ ነው እየደጋገምኩት ያለሁት። ይኸው በዚህ መልኩ እያደረኩ ጨርሳለሁኝ። ግርግዳው በጣም ቀጭን መሆን አለበት። ሊጡ እንትን መብዛት የለበትም፣ ወይንም ኩባው መብዛት የለበትም። አሁን ይሄን ጨርሼ ደግሞ መጨረሻ ላይ እንገናኛለን። ጨረስኩኝ። ይሄ ሁሉም አለቀ። አንድ ቀን በረዶ ክፍል አስገባሁት፣ አደረ።
በዚህ መልኩ እንደዚህ ሆኖ ያማረ ሆኖልኛል። አሁን በባስኬት ማንሳት አለብኝ። ወዲያው እየሰራን እንደዚህ አንዳንድ ሲኒያ ከሞላን በረዶ ክፍል ማስቀመጥ አለብን። እንደዚህ ድርቅ ብሎ እንዳይጣበቅ ማለት ነው። ድርቅ እንዲል አያችሁ። አሁን ለማስቀመጥ በጣም ይመቻል። ይሄው የተጣበቀውም እንደዚህ በቀላል ይለያያል። በደንብ ግን አልተጣበቀም። አጋጣሚ ብሎ ነው የተጣበቀው እንጂ ተንሸራቶ መጣበቅ የለበትም ስናስቀምጠው ማለት ነው። መጀመሪያ ኩባውን ስንሰራ አሁን ምንም ችግር የለውም። ሞላው ይሄንን ማሻአላ ደግሞ ቶሎ ቶሎ ነው የሚያልቀው እዚህ ቤት። አሁን ወደ በረዶ ክፍል አሁን አጠባበሱን ልንገራችሁ። አጠባበሱ በጣም ትንሽ ከበድ ይላል። ዘይቱ በጣም መጋል የለበትም። እንደዚህ ኩባውን እንዳስገባችሁ ወዲያው ማማሰል የለባችሁም። ትንሽ ጠብቁትና እንደዚህ ከፈት ከፈት አድርጉለት። ብዙ ሰው ይፈታበታል። እኔ ራሴ ይፈታብኛል። ከደራርቤው ከሆነ ወዲያው ነው እንደዚህ ካማሰልኩት ወዲያው ነው ይፈታል። ከከተት ነው ዘይት ውስጥ ከጨመርነው በኋላ ለ10 ደቂቃ መጠበቅ አለብን። ማማሰል የለብንም። ቢያንስ ለ5 ደቂቃ ማማሰል የለብንም። በሆነ በማንካ ነገር ከፈት እናደርገዋለን ቀስ እያደረግን። ዘይቱ በጣም መጋል የለበትም። እንደዛ ከሆነ ምንም አይፈታም። እንደዛ ካላደረጋችሁ ጥንቃቄ ካላደረጋችሁለት ኩባ በጣም ነው የሚፈታው። እኔ ብዙ ጊዜ ይፈታብኛል። ለምን ወይ የሆነ ስራ ይዝና አያችሁት ውስጡ ግድግዳው እንዴት ቀጭን እንደሆነ። መቼም እኔ አንድ ስራ ብቻ አይደለም ስራው በአንድ እጄ ሌላ ስራ በአንድ እጄ ሌላ ስራ ስለምሰራ እለዋለሁኝ። ደራርቤ ዞር ስል ተመልሼ መጥቼ ሰደው አንዳንዱ ይፈታል። እንደዚህ አጠገቡ ቆሜ ስጠብሰው ይሄው በዚህ መልኩ ያማረ ውብ ሆኖ ይወጣልኛል። ማሻአላ ተባረከላ። አያችሁት ብዛቱን። እዚህ ቤት በቃ ሁሌም ነው እንደዚህ ቢያንስ በሳምንት አንዴ እንደዚህ መስራት አለብኝ፣ መጥበስ አለብኝ። በዚህ መልኩ አስቡብዋለሁ። ማሻአላ ተባረከላ። አያችሁት እንዴት እንደሚያምር። ይሄ ደግሞ ሰላጣ ነው፣ የጀርጂር ሰላጣ ነው። የሱን መሰራት ከፈለጋችሁ በቀጣይ ቪዲዮ በአዳዲስ ቪዲዮ እንገናኛለን። እዩት እስኪ የተመሰለ ሰላጣ ያ ሰላም። ይሄው በዚህ መልኩ ጨርሻለሁኝ። ያ ሰላም ያ ሰላም ያ ሰላም። ከዛ በኩል ያለው ሰላጣ ተቡላ ነው። ይሄው ኩባው ይሄን ይመስላል። ማሻአላ ሲያምር። ይሄ ደግሞ የዶሮ ሳምቡሳ ነው። እና በስተመጨረሻም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በአዲስ ቪዲዮ እስክንገናኝ መልካም ቆዩ።